መረጃው የኔ ወይም ደግሞ የግለሰቦች ሳይሆን የአፋብን ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር በጽሁፍ በላከልን መልእክት መሰረት ነው አደራ ለሚዲያ ያመቃ ነው። ሌላው በወሎ ቤት አማራ ምኒልክ ዕዝ 101ኛ ኮር አሃዶች ማለት ነው 35ኛ ክፍለ ጦሮች አንደኛ ሻለቃ ማለት ነው በሰሜን ወሎ ዞን በሀብሩ ወረዳ ከወርጊሳ ማለት ነው ተነስቶ የነበረውን ያገዛዙ ሰራዊት ሲያስፎጩት ውለዋል። በሸዋ ጠቅላይ ግዛት ደግሞ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ካገዛዙ ጥምር ጦር ጋር ማለት ነው አውደ ውጊያ አድርጓል። በሱም ከፍተኛ ድል አግኝቷል። ይቅርታ። እንዲሁም ደግሞ በጎንደር ጠቅላይ ግዛት ደግሞ በዳግማዊ ቴዎድሮስ ማለት ነው ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ስር በለሳ ቅጣው እጅጉ ክፍለ ጦርና የ204ኛ አስቻለው ደሴ ባደረጉት የተቀናጀ ዘመቻ ማለት ነው በወዴዱ ብልጽግና ሰራዊት ላይ ድል አድርገዋል። እኒህና መሰል ዜናዎችን አደራ በዜና ወዳችን ላይ በዜና መልክ ይቀርባሉ ማለት ነው። የመከላከያ ሻምበል መሪው 11ን ይዞ ወደ ፋኖ ተቀላቅሏል። በነገራችን ላይ ተለመድ ነውና ቀለል ያደረግነው ሄድን እንጂ ዛሬ 11 ማለት የመከላከያ ሻምበል መሪ ነው አደራ ሙሉ ትጥቅ ነው። 11ዱም 11 መሳሪያ ይዘዋል። 11ዱም ብታሰልፋቸው ምን ያህል እንዳለ እንግዲህ ይበልም ያስበል ነው። በጎጃም ቀጠና ነው የዚሁ ማለት ነው የአፋብን ጎጃም ጠቅላይ ግዛት ውስጥ ላይ ነው ምንድነው የተፈጠረው ቀጥታ ወደ 201ኛ 74ኛ ክፍለ ጦር ሁልዚ የምንጠራው 54ኛ 74ኛ 64ኛ ሶስቱ እንግዲህ መሰብሰብ ስራቸው ነው። አሁንም ሰብስበውታል አደራ 11ዱን አስገብተዋል። ኤፍሬም ገለቱ የመከላከያ ሻምበል መሪ፣ ሃይማኖት ማቲ የመከላከያ ጋንታ መሪ፣ መርጋ ፍቅሩ የመከላከያ ጋንታ መሪ፣ አሊ ሐሰን የመከላከያ አባል እስካሁን የጠራዋቸው መከላከያ ናቸው። አራቱ አመራር ናቸው አደራ ማለቴ መከላከያ ሻምበል መሪ ነው፣ ከዛ ጋንታ መሪ ነው፣ ከዛ ጋንታ መሪ ነው፣ ከዛ ጋንታ መሪ ነው፣ አንዱ አባል እንግዲህ በመረጃ እንደደረሰን። ሌላው ደግሞ ይሁኔ ሞገስ የሚሊሻ ብሬን ተኳሽ። በነገራችን ላይ አማራ ሆኖ ብሬን ተኳሽ ወደ አማራ መቀላቀል ቀላል አይደለም አደራ። የአማራን ስነ ልቦናና የአማራን አቅም ሁላችንም እናውቀው። ለዛም ነው ብዙ ጊዜ እንዲመለሱ ምን ፈልገውና ብሬን ተኳሹ ወደ ፋኖ ተቀላቅሏል። ደስታ አማረ አድማ ብተና፣ ገብሬ ጌታቸው አድማ ብተና፣ ኤርሚያስ ታደሰ አድማ ብተና፣ 3 አድማ ብተናዎች እንዲሁ አሁንም ፋኖን ተቀላቅለዋል። ምስላቸው እንደምታየው ፊታቸውን በመደበቅ ነው ምስሉ የደረሰን ማለት ነው። ዳውድ አብዱ ፖሊስ ሳጅን ነው አደራ። እያየው ምህረት ፖሊስ፣ የገረም ቸኮል ሚሊሻ በመሆን ነው እንግዲህ እንደ ሁልጊዜውም ሁሉ 74ኛ ክፍለ ጦር ላይ የተቀላቀሉት። እንዲሁም ደግሞ የተሰማ ማን ነው የመሐመድ ተሰማ ቅጥረኞች አደራ የቴሌኮሙን ትላንትና ነው ትላንት ወዲያ ሁለት ነው አይደል ተደጋጋሚ እያወራን ሁሉንም አንስቼ ነበር። አሁንም የቴሌኮሙን ሰባብረው ሙሉ በሙሉ የዘረፉትም አለ። ትንሽ አሁን አገልግሎት እንዲሰጥ አድርገዋል 201ኛ ኮሮች ማለት ነው። እንትኖችን ጠርተው ባለሙያ ወዳችን ላይ በኋላ የሚተላለፍ ይሆናል ማለት ነው። የዛሬ መረጃችን የግንባር መረጃችን ይመስላል። የወለጋውን አቅርቤው ቀጥታ ወይስ ሐሳብ ከሰጠ በኋላ ከሁለቱ ችግር የለም የወለጋውን አቅርብልንና ያው ሐሳብ እንሰጣለን። እኛ ላይ ያለው አሰቃቂው ያንገርጉትን ተደጋጋሚ ወለጋ ስቃይ እንግዲህ የትግላችንም አንዱ አካል ነው አደራ። ከ8 ዓመታት የጠነከሩ ቢሆኑም ለ8 ዓመታት በፊት በነበረው አስቀያሚ ስራ ነው እንግዲህ ወደ ውጊያም ወይም ደግሞ ወደ ህልውና ትግል የገባ ነው ማለት ነው። የወደዱ ብልጽግና አድማጭ ተመልካቾች በበሰለ መንገድ አዳምጡኝ። አገዛዝ ማለት ነው በምስራቅ ወለጋ አንገርጉትን አካባቢዋ በአማራ ተወላጆች ላይ በአገዛዙ ቀጥተኛ ትዕዛዝ ነበረ ህዝባዊ እልቂት አውጇል። ህዝባዊ እልቂት ነው ያወጀው። በዚህም እንግዲህ በሚያሳፍር ሁኔታ በጥቃቱ ማለት ነው ነፍሰ ጡር እናቶች፣ መጫት እናቶች ማለቴ ልጅ ያቀፉ በህክምና ላይ የሚያገለግሉ የሐኪሞች ሳይቀሩ ህፃናት ሳይቀሩ ከ30 በላይ ዜናው እስከተጠናከረበት ሰዓት ነው አደራ እስከ 30 በላይ ንጹሃን የአማራ ተወላጆች በአሰቃቂ ሁኔታ ተገለዋል፣ ተጨፍጭፈዋል። ዜናው እስከተጠናከረበት ሰዓት ድረስ ካልከኝ ህክምና መከልከል አንዱ ስራው ነው ብለናል። ባለፈ ከተመቱ ወይም የሆነ ነገር ከሆኑ በኋላ ህክምና መከልከል አንዱ የጦርነት መንገዱ ነውና እሱን ተጠቅሞ እስካሁን ድረስ በርካቶች ሊሞቱ እንደሚችሉ ይታወቃል።
እንግዲህ የአብይ አህመድ አገዛዝ በመካከለኛው የሀገሪቱ ክፍል የተደቀነበትን ከፍተኛ ውጥረት አቅጣጫ ለማስቀየር በተለይ በአማራ ክልል ላይ እየደረሰበት ያለውን ተደጋጋሚ ወታደራዊ ሽንፈት ለመሸፈን በሚል በምስራቅ ወለጋ ዞን በሚገኙ የአማራ ተወላጆች ላይ ሀሳቡን በሚል ነው ያልኩት አደራ። ይህንን እንግዲህ ሀሳብ ላይ ንጹሐን ወገኖች በአሰቃቂ ሁኔታ ተገድለዋል። አደራ እጅግ እንግዲህ አሳፋሪው ነገር ምንድነው? የክልሉ ልዩ ኃይሎች የገዳ ኮማንዶ ሚሊሾችና ይህ ዜና እስከተጠናከረበት ሰዓት ድረስ በአንገርጉትን ከተማ በተሽከርካሪ እየዞሩ ነበር። አደራ ቃል በቃል አማራን ግደሉ የሚል የብሔር ተኮር እልቂት አዋጅ እያወጁ እንደሚገኙም ነው እንግዲህ መረጃ የደረሰኝ። በዚህ ወታደሮች ከለላ እንግዲህ እንዳልኩ ሁሉ በክላሽኮቭ በገጀራ በተለይ ገጀራ በመያዝ ነው እንግዲህ ሌሎችንም ስለታማ ነገሮችን በመያዝ የታጠቁ የቄሮ ቡድን አባላት ቤት ለቤት እየዞሩ ጥቃት ያደረሱ ሲገኝ ከተገደሉት መካከል ነፍሰ ጡር እናቶች እንዳልኩ የወለዱ አራስ እናቶች፣ ይቅርታ ለቃሉ እንግዲህ ዜና ምንም አማራጭ ስለሌለ ነው፣ ህፃናትና እንግዲህ 2 ህክምና ባለሙያዎች እስከደረሰ የመረጃ ድረስ 2 ናቸው የህክምና ባለሙያዎቹ። እኒህና ሌሎች ሰዎች በመጨመር እንግዲህ የዓይን እማኞች እንዳደረሱን፣ በተጨማሪም ወታደሮቹ ቤት ለቤት እየዞሩ እንዳልኩ ሁሉ ያፈኗ። በጣም አሳፋሪው ደግሞ ይሄ ነው። አደራ ምስሉ ወጧል። በነገራችን ላይ ያፈኗቸውን ታዳጊዎች ወደ ምሽግ በመውሰድ ከረሸኗቸው በኋላ ሲዋጉን ደመሰስናቸው በሚል ምስላቸውን ለፕሮፓጋንዳ ግባት እያዋሉ ይገኛሉ። በጥቃቱ በርካታ ቆስለው ለሕክምና እጦት በህይወትና በሞት መካከል የሚገኙ እንዳሉ ቅድም ነግሬሃለሁኝ። እንግዲህ በዚህ መካከል ላይ እንግዲህ ህይወታቸውን ለማትረፍ ባለፈ ብዬ አውቃለሁ። ይህን ነገር በነገራችን ላይ አደራ አንገርጉትን ቤተክርስቲያንና መስጊዶች ላይ ለመግባት ሞክረው ነበረ። ከዚህ በፊት የሚድነው የህዝብ ቤተክርስቲያን ስለማይገባ ዘሎ ገብቶ እኛ ራሱ እርቦን እኮ ቤተክርስቲያን ገብተን በልተን እንወጣለን እንላለን። ከዚህ በፊት በምናውቀው በእኔ ዘመን ላይ በዚህም እንግዲህ በከተማዋ በሚገኘው መስጊድ ውስጥ ተሸሽገው የነበሩ የአማራ ተወላጆች የገዳ ኮማንዶ ጅምላ ተኩስ ፈጽመው በርካቶች ተገለዋል። አደራ መስጊድ ላይ ያሉት ነገር ግን መስጊድ ላይ ያሉት በርካቶች ተገለዋል። በተመሳሳይ ግን በቅዱስ ሚካኤልና በቅዱስ ገብርኤል አብያተ ክርስቲያናት ቅጥር ግቢ ውስጥ ላይ የተጠለሉ ወገኖች ላይ ደግሞ የክልሉ ወታደሮች፣ አድማጭ ተመልካቾች አዳምጡ፣ የክልሉ ላይ ዛጋ ያሉት ወታደሮች ነው ያልኩት፣ ወታደሮች የአብይ አህመድ ወይም ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሆነው በማገልገል የሚገኙ ወታደሮች እዛ ውስጥ ላይ ማለት ነው መጠነኛ ተኩስ የቡድን መሳሪያ ተጠቅመዋል። የቡድን መሳሪያ ነው በሚያሳፍር ሁኔታ። በዚህም የቆሰሉ እንዳሉ መረጃ ደርሶናል። በዚህም እንግዲህ አንድ ማለት የከተማው አስተዳደር እንግዲህ እዚያ ጋር የገቡትን ወይም ተፈናቃይ ሆነው የገቡትን ከቤታቸው ወጥተው ቤተክርስቲያን የገቡትን ከግቢ እንዲወጡ ከባድ ግፊትና ማስፈራሪያ እያደረሰባቸው ይገኛል። የተረፉትን ነው እንግዲህ የሬሳ ታቅፈው አደራ የተረፉትን እዛ ጋር ማለት ነው እንግዲህ ራሱ ባቀደውና በገዛ ራሱ በሰራው ባስቀመጠው ባቀነው ርስቱ ላይ እንግዲህ ተሳዳጅና የጅምላ ጭፍጨፋ ሰለባ ከሆነ በርካታ ዘመናትን በተለይ የህልውና ትግሉ አንድ አጀንዳ የሆነውን አንድ ዓላማ ሆነን የገባንበት የወለጋ አማራዎች አሁንም በጭፍጨፋ ላይ ይገኛሉ። የሟቾች ቁጥር እንዳልኳችሁ ሁሉ ሚዲያችን ሙሉ ቁጥሩን አላወቀም። ከ30 በላይ ሚል ነው የደረሰን። የሆነ ብዛት ቢኖር ተጠያቂ እንዳልሆነ እንድታውቁልን እንፈልጋለን ማለት ነው። አመሰግናለሁ። ያለው ነገር ይሄ ነው። እንግዲህ ወደ ዝርዝር ከመግባታችን በፊት አደራ። እሺ፣ አመሰግናለሁ ስለ መረጃውም ስለ ዜናውም። እንግዲህ ለተጨፈጨፉት የአማራ ወገኖቻችን ፈጣሪ ነፍሳቸውን ያሳርፍ ከማለት ውጭ ሌላ ልል አልችልም። ምክንያቱም እዛው መሬት ላይ ወንድሞቻቸው፣ ልጆቻቸው፣ አባቶቻቸው፣ ቤተሰቦቻቸው ጫካ ገብተው እየተዋደቁ የሚገኙት ይህንን ጭፍጨፋ ስላዩ ብቻ ነው፣ ሌላ አይደለም። መሞት ካልቀረ ጥሎ መውደቅም አንድ ትልቅ ነገር ነው በሚል ነው እየተዋደቁ የሚገኙት እንጂ ለሌላ ለተለየ ዓላማ አይደለም። በመጀመሪያ ደረጃ ቅድም እንደገለጽከው ጋሻይ ቤት ለቤት ነው እየዞሩ የጨፈጨፉት። በሆስፒታል፣ በጤና ጣቢያ፣ በሃይማኖት ተቋማት ውስጥ ኢቭን ከቤተ ክርስቲያንና ከመስጊድ ውስጥ እያወጡ ጨፍጭፈዋል። ቤተ ክርስቲያንና መስጊድም አብረው አውድመዋል። ሌላው ጭፍጨፋው በአብዛኛው የበረታው ቅድም እንደገለጽከው ህፃናት ላይ፣ ሴቶች ላይ፣ ነፍሰ ጡሮች ላይ እንዲሁም ደግሞ የቅርብ እርጥብ አራስ የሚባሉ ከተገላገሉ 2 ቀን 3 ቀን የሆናቸው ጭምር ነው አብረው በገጀራ እየተቆራረጡ የተጨፈጨፉት። ሌላው
በዋናነት አማራውን በከፍተኛ ሁኔታ ጨፈጨፉ። አማራ የሆኑትን ሁሉ ጨፍጭፉ እያሉ ጨፈጨፉ። ጨፍጫፊዎች እነማን ናቸው? ቅድም ጋሻ ይገልጾታል። እኔ አልደግመውም ካለን ጊዜ አንጻር መድገም ምንም ትርጉም ስለሌለው የተለየ ሐሳብ ስለሌለ። ነገር ግን ለየት የሚያደርገው የትናንቱ ጭፍጨፋ የኦላ ደጋፊ ናችሁ ያሏቸውን የኦሮሞ ተወላጆችንም በጥናት አብረው ጨፍጭፈዋል። እና ለምንድነው የኦላ ደጋፊ ናችሁ? ኦላ የሚባለው እነ ጃልማሮ የሚመሩት ነው። በነገራችን ላይ ጭፍጨፋውን ቄሮ በሚል እየመራው የሚገኘው እነ ጃልሰኝ ወይም የኦሮሚያ ክልል ሚሊሻ ጽሕፈት ቤት ኃላፊ ሆኖ የተሾመው ከዚህ በፊት ወለጋ ላይ በአንድ ቀን ከ3000 በላይ አማራዎችን ንጹሃን አማራዎችን የጨፈጨፈው ጃልሰኝ አደራጅቶ የላከው ጃልደብሎ የሚባል ግለሰብ ነው። ትናንትና ጭፍጨፋውን የመራው ትጥቁን ሙሉን የሚሸፍንለት መከላከያ ነው። መከላከያ ያልቻለውን ደግሞ የክልሉ ሚሊሻ ቢሮ ነው የሚያሟላለት። ዋና ዓላማው በዚህ በኩል የነጻነት ተዋጊ ነኝ ነው የሚለው። ዋና ዓላማው አማራውን እየለየ የሚጨፈጨፍበት ዋና ምክንያት እንዲሁም ደግሞ የኦላ ደጋፊ የነጃልማሮ ማለት ነው ደጋፊ ናችሁ ብሎ የሚጨፈጨፍበት ዋናው ምክንያት ምንድነው ብለን ስንጠይቅ የኦላ ኃይል ከነ ቲፒኤልኤፍ እና ከፋኖ ጋር አንድ ላይ ጥምረት መስርቷል፣ ትብብር መስርቷል። ባለፈው አማራዎች ላይ ተኩስ ስንከፍት በሆሮ ጉድሮ ወለጋ ላይ ከበባ ፈጥረው ንጹሃን ላይ ተኩስ ሲከፍቱ ሽፋን ሰጥቶ ንጹሃን ላይ የሚደርሰውን ጭፍጨፋ እንዲቆም ያደረገው ኦላ ነበር። ዜና ላይ አቅርበንላችሁ ነበር። ኦላ በመጻረ ቃሉ ነው የምጠራው የነጃልማሮ ቡድን ማለት ነው። ምክንያቱም የነጃልማሮ ቡድን በዋናነት እየታገለ ያለበት የራሱ ዓላማ አለው። አሁን ባለው ሁኔታ ግን ከአማራ ጋር አንታኮስም፣ ከፋኖ ጋር አንታኮስም። ፋኖ ወደኛ እስካልተኮሰ ድረስ፣ ፋኖ የኦሮሚያን ህዝብ እስካላጠቃ ድረስ፣ ፋኖ የኦሮሚያን ህዝብ እስካልተኮሰበት ድረስ ለምን እንታኮሳለን በሚል አይታኮሱም። ስለዚህ ለምንድነው የነጃልማሮ ቡድን ከፋኖ ጋር የማይዋጋው? ለምንድነው የነጃልማሮ ቡድን አሁን አማራዎችን ከወለጋ የማያጸዳው? ለምንድነው የነጃልማሮ ቡድን በአማራ ላይ አልተኩስም ያለው? ለምን ከፋኖ ጋር ለምን ይስማማል? ለምን እኛ ንጹሃንን ስንጨፈጭፍ ለምንድነው ሽፋን ሰጥቶ እኛን የሚከላከለን በሚል የጃልማሮ ደጋፊ ናችሁ ተብለው የተጠረጠሩ የተጠኑ የኦሮሞ ተወላጆችም አንገርጉተን ላይ አብረው ተረሽነዋል። አብረው እየተረሸኑም ናቸው። ይሄ ዋና ዓላማው ለምን ጃልማሮን ደገፋችሁ ብቻ ሳይሆን አጠቃላይ አማራው እየተጨፈጨፈ ያለው አንድም በኋላ ጋሽ የተጨምርበት አለ። አንድም አማራን ከኦሮሚያ ምድር ማጽዳት ነው። ወጥ የሆነች ኦሮሞማን መፍጠር ነው። ምክንያቱም አንድ አሁን ማድረግ ያልቻሉት ነገር ምንድነው ታውቃላችሁ? እንደ ትናንቱ አማራውን በጥፊ ያጋጩ ኦሮማይዝድ ማድረግ ወይም በገበሮ ማድረግ አይችሉም። ከትናንት በስቲያ ነበር። አሁን አማራውን ገበሮ ሊያደርጉት አይችሉም። ገበሮ ስለማይሆንላቸው ያላቸው ብቸኛ አማራጭ መረሸን፣ መጨፍጨፍ፣ መግደል፣ ማሰደድ፣ ማስለቀቅ ነው። ስለዚህ አንድም ለዚህ ነው የሚጨፈጭፉት። በሁለተኛ ደረጃ ግን በዋናነት አሁን የሚፈልጉት ነጃልማሮን ይሄ ኦላ የሚባለውን በብልጽግና ላለፉት 8 ዓመታት ሸኔ ምንትሴ ቅብጥርሴ እያለ ሲያደርገው የነበረውን ዘር ማጥፋት የመጨረሻው በሁለት አካላት ላይ በሶስት አካላት ላይ እንዲደፈደፍ ይፈልጋል። 1 በህወሓት፣ 2 በፋኖ፣ 3 በኦላ በነጃልማሮ። ስለዚህ አሁን አማራ ክልል ላይ እኮ በተደጋጋሚ ጭፍጨፋ እየፈጸመ ፋኖን ጨፍጫፊ ለማሰኘት እኮ ተፈራግጦ ነበር። ጨፍጭፎ ሳይጨርስ እየጨፈጨፈ እንዳለ መረጃው እየወጣበት ነው እንጂ እኮ ስንቴ ሞክሯል እኮ በጣም በቂ መረጃዎች አሉን። ይሄ ሁሉ ሌላ ሁሉ ይቅርና አይኑን በጨው አጥቦ እኮ የመራዊን ጭፍጨፋ አስፓልት ላይ ያን ሁሉ ህዝብ የጨፈጨፈበትን እኮ ፋኖን የጨፈጨፈው ብሎ ዜና ሰርቶ ነበር። የመጀመሪያ ላይ ታስታውሳላችሁ። አሚኮ ላይ እኮ እንደዚህ ተብሎ ተለጥፎ ነበር። አሁን ለፋኖም ራሱን የቻለ ተይዞለታል። በነገራችን ላይ የእስልምና ሃይማኖት አባቶችን እየሄደ እየገደለ ፋኖ ነው እንደዚህ ያደርጋቸው የሚል ለምን ይመስላችኋል? ፋኖን አሸባሪ ለማሰኘት እንደሆነ አታውቁም? ራሱን ሬድዋን ሁሴን ባዘጋጁት ሬድዋን ሁሴን እንግዲህ ደህንነቱን እየመራ ነው አይደል?
ያለውን የአማራ ጥላቻ ታውቁታላችሁ። በነገራችን ላይ ስልጤዎች አማራን በከፍተኛ ሁኔታ እንዲጠሉ ካደረጓቸው ግለሰቦች ውስጥ አንዱ ሬድዋን ሁሴን ነው። ሁለተኛው አህመዲን ጀበል ነው። እንደው ሬድዋን ሁሴን እንኳን ስልጤ ነው። አህመዲን ጀበል ደግሞ ብልጥ ነው። በኦሮሞ ሆኖ በስልጤዎችን አማራን እንዲጠሉ ያነሳሳቸዋል። እኔ የሚያስቀኝ የአህመዲን ጀበል ብልጠት። ለማንኛውም እንደ ወደዛ አልሄድም። አማራው ምድር ላይ ሙስሊም የሃይማኖት አባቶችን በነሬድዋን ሁሴን የደህንነቱ መዋቅር እየገደለና እያስገደለ ፋኖን አሸባሪ ለማስባል እንደሚታትር ሁሉ ኦሮሚያ ምድር ላይ በአንድ ድንጋይ ሁለት ወፍ ነው እያደረገ ያለው። አንደኛው አማራን ማጽዳት ነው። ሁለተኛው ደግሞ በዛውም ኦላን አሸባሪ ማስባል ነው።